ክቡራትና ክቡራን ተመልካቾቻችን ይህ የኢትዮጵያን ቢዝነስ ኤንድ ማርኬት ሪቪው ነው። ዛሬ የምናቀርብላችሁ የማርክ ዙከርበርግ የስኬትና የህይወት ተሞክሮ ነው። ማርክ ዙከርበርግ ማለት የፌስቡክ መስራችና ባለቤት እንዲሁም ዋና ስራ አስፈጻሚ ነው። በዜግነትና በትውልዱ አሜሪካዊ ሲሆን በዘር ሀረጉ ደግሞ እስራኤላዊ የሆነ እውቅ ብልህና ስኬታማና ቢሊነር የሆነ ሰው ነው እና እሱ የራሱ የስኬት ውጤታማነት ህግጋት አሉት። መርሆችና ደንቦች እና ተሞክሮዎች አሉት። አንደኛው ተሞክሮው ቶሎ ብለህ በወጣትነትህ ጀምር፣ እንዲያው አሁን ጀምር ይላል። ምን ለማለት ፈልገህ ነው? አሁን ምን የለኝም፣ ብር የለኝም፣ ተሞክሮ የለኝም፣ እውቀት የለኝም፣ ክህሎት የለኝም ብለህ ዝም ብለህ ከመሰንበት የምትወደው ነገር ቶሎ ብለህ ጀምረው፣ እንዲያው መጀመር ካልቀረ አሁን ጀምረው ይላል። ከዛ ራሱ የጀመርከውን ስራ ራሱ ያስተምርሃል፣ ውጤታማ ያደርግሃል፣ ውጤትና መንገዱን ያሳይሃል ነው የሚለው። ለምሳሌ ራሱ እንደ ምሳሌ ከወሰድነው ህፃን ልጅ ትንሽ ወጣት ልጅ እያለ ነበር ኮዲንግ የጀመረው፣ የሶፍትዌር ኮዲንግ የጀመረው። ከዛ ተነስቶ ነው አሁን ፌስቡክ ባለቤትና መስራችና ዋና ስራ አስፈጻሚ መሆን የቻለው። ሁለተኛ ህጉ የምትወደውን ስራ ለብር ብቻ ሳይሆን የምትወደውን ስራ ይላል። ምን ማለት ነው? አንድ ነገር ከወደድከው ያው ብዙ ጉልበት ጥረትና የአእምሮ ስራ ስለምታሳርፍበት፣ ስለምትጥርበት፣ ስለምትረባረብበት ስኬታማ መሆንህ አይቀርም። ስለዚህ ለብር ብቻ ሳይሆን ያው የምትወደው ነገር መስራት መቻል አለብህ። የምትወደው አይነት ቢዝነስ ሞዴል፣ የቢዝነስ አሰራር፣ የቢዝነስ አይነት ወይ ስራ አይነት ሞዴል መስራት መቻል አለብህ ይላል። ምክንያቱም አንድ ነገር ከወደድከው ውጤታማ መሆን ላይ ትልቅ ድጋፍ ስለሚያደርግልህ። እንዲያው እኔም ልጨምርበትና ያው የምትሰራው ነገር መውደድም ይቻላል። የምትወደው ብቻ መስራት ሳይሆን ያው የምትሰራውን መውደድም ይቻላል። ለምሳሌ እሱ ተሞክሮ ካየን ፌስቡክን የመሰረተው መጀመሪያ ሰው ልጆችን የማገናኘት ችግርን ለመፍታት ብሎ ነው የሰራው። ከዛ በኋላ ትልቅ የቢዝነስ ሞዴል ነው አሁን የደረሰበት መድረስ ችለዋል። ሶስተኛ ፈጣን ሁን፣ ደፋር ሁን ይላል። ምን ለማለት ነው? ቢዝነስን ለመጀመር ፈጣን ብለህ ጀምረው፣ ደፈር ብለህ ጀምር። በሂደት ላይም አፈጻጸም ላይ፣ አደራረግ፣ አወሳሰን፣ ግንኙነት አፈጣጠር ላይ ፈጣን ሁን ነው የሚለው። ሙቭ ፋስት ኤንድ ብሬክ ቲንግስ ይላል። በጣም ፈጣንና ደፋር ሁን ይላል። ከዛ ውጤታማ መሆንህ አይቀርም። ስለዚህ ፈጣን መሆን ነው የሚለው ሶስተኛ ህጉ። አራተኛ ህጉ ፎከስ ኦን ክሪኤቲንግ ኢምፓክት ነው የሚለው። ወይም ጥሩ አስተዋጽኦ በማድረግ ላይ አትኩር ይላል። ምክንያቱም ጥሩ አስተዋጽኦ ካደረግክ፣ ጥሩ የሆነ ልዩነት መፍጠር ከቻልክ፣ የሚጠቅም የሚታይ ጉልህ የሆነ አስተዋጽኦ ማድረግ ከቻልክ ህብረተሰቡን፣ ማህበረሰቡ፣ ደንበኞች ሁሉ ያውቃል። ታዋቂነትና ስመጥርነት ታገኘህ። ከዛ ብርና ስኬት ይከተላል ነው የሚለው። ስለዚህ ኢምፓክት ፉል የሆነ ስራ ወይም ተጽዕኖ ፈጣሪ የሆነ ስራ፣ ጥሩ አስተዋጽኦ የሚያደርግ ስራ ላይ አትኩርና ከዛ ሁሉ ነገር በራሱ ይከተላል ነው የሚለው። አምስተኛው ጽኑ ሰው እና ከሁኔታዎች ጋር የሚጣጣም መሆን አለብህ። ጽኑ ሰው ማለት ነው ያው በፈተናዎች፣ በመከራዎች፣ በችግሮች የማይበገር፣ ተስፋ የማይቆርጥ ማለት የማይወድቅ ማለት ነው። ያው የሚጣጣም ደግሞ አንዳንድ ጊዜ ሁኔታዎች ይቀያየራሉ። ሲቀያየሩ አንተም ከሚቀያየረው ሁኔታ ጋር እየተጣጣምክ ወደፊት መራመድ መቻል አለብህ። ምክንያቱም ዳይናሚክ ወይም ፍሌክሲብል ካልሆንክ፣ ከሁኔታዎች ጋር የሚጣጣምና የሚቀያየር የሚዋደድ ካልሆንክ ያው ከገበያው ከቢዝነስ ውጭ እንዳትሆን ነው። ለምሳሌ ማርክ ብዙ ጽናት አሳይቷል። ማርክ ለራሱ ክሶች ይቀርቡበት ነበር፣ ወቀሳዎች። እሱን ተቻችሎ ነው እዚህ ደረጃ ላይ መድረስ የቻለው። ስድስተኛ ያው ጠንካራ የሆነ ቡድን መስረት ነው የሚለው። ምክንያቱም ጠንካራ የሆኑ ቡድኖች ጠንካራ ድርጅት ይመሰርታሉ። ጠንካራ ቡድንና ጠንካራ ሰዎችን ያካተተ ጠንካራ ቡድን መስረት ነው የሚለው። ሰባተኛ ህጉ ረዥም ሆነ ሰፊና ረዥም የሆነ አስተሳሰብ ይኖርህ ነው የሚለው። አጫጭር ጥቅማጥቅሞች ላይ የሚያተኩር ወይ በአጫጭር ፈተናዎች፣ የአጭር ጊዜ ፈተናዎች የሚወድቅ ሳይሆን በጣም አስፍቶ የሚያስብ፣ ለረዥም ጊዜ አስቦ የሚንቀሳቀስ መሆን መቻል አለብህ። እንደዛ ከሆንክ ዋናው ቢዝነስ ላይ አጥብቀህ ስለምትሰራ ያው ወደ ዋናው የስኬት ጎዳና ልትገባ ትችላለህ። በዛ ላይ የአጭር ጊዜ ችግሮች ከመንገድ ላይ ሊያወጣህ አይችሉም። ሰባተኛ ነው ይሄ። ስምንተኛው
ኪፕ ኦን ለርኒንግ አንድ ሬዲንግ ሁል ጊዜ ተማሪና አንባቢ ሁን። እንደዛ ከሆንክ ነው ብዙ ነገር ማወቅ የምትችለው። ዘጠነኛው ደፋር ሁን ነው የሚለው። ዘጠነኛው ቴክ ሪስክስ ፎር ቢግ ሪዋርድስ ይላል። ምን ማለት ነው? ደፈር ብለህ ወደ ድል የሚያደርጉ ነገሮች ላይ ውሳኔ ወስን፣ ግባበት፣ ስራበት ነው የሚለው። ከዛ በኋላ ነው ያው ድል ማድረግ የምትችለው ነው የሚለው። መጨረሻ ስቴይ ትሩ ቱ ዘ ሚሽን ነው የሚለው። ምን ማለት ነው? ስቴይ ትሩ ቱ ዩር ሚሽን ማለት ምን ማለት ነው? ለስራህ ለዓላማህና ለተልእኮህ ያው ታማኝ ሁን ነው። ያው በአንዳንድ ጊዜያዊ ጥቅሞች ላይ ከዓላማህ መውጣት የለብህም። በአንዳንድ ጊዜያዊ ችግሮችም እንደዛው ወድቀህ መቅረት መቻል አለብህም። ወደ ዋናው ቢዝነስህ ሁል ጊዜ ትክክለኛ ትኩረትና ጥረት ማድረግ ያስፈልጋል። ከዛም ቀጣይነት ያስፈልጋል ነው የሚለው። ያው እነዚህ ናቸው የዘሬ ማርክ ዙከርበርግ ህይወት ተሞክሮዎችን። እንደምትወዳቸው እርግጠኛ ነኝ። ያው ላይክ፣ ኮመንት፣ ሼር፣ ሳብስክራይብ ማድረግ አትርሱ። እናመሰግናችኋለን። ቻው